አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሰህለን ብለናል። ኢንሻአላህ አብረን እንደግ ማለት ነው። ዛሬ በአዲስ ቪዲዮ መጥቼ ያለው እሱም ደግሞ ያው በጣም ደስ ብሎኛል። ዩቲዩብ ተቀብሎኛል፣ ሞኔታይዙኛል ማለት ነው። አልሐምዱሊላህ። እናንተም ደግሞ አዳዲሶቹም ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። ነባሮቹም እንደተለመደው ከጎኔ እንድትሆኑ እላለሁ ማለት ነው። ኢንሻአላህ አብረን እንደግ ማለት ነው። አልሐምዱሊላህ ተቀብሎኛል። ወላሂ በጣም ፈርቼ ነበር ማለት ነው። የሚቀበለኝ አልመሰለኝም ነበር ማለት ነው። በተለይ ባለፈ ዛሃራ ስታወራ አይ የኔ ሁሌ እንደዛ ነበር የምለው ማለት ነው። የእሷም ሳልሰማ ራሱ ማለት ነው መለሰኝ ምናምን ስትል በጣም ነበር የፈራው የነበረ ማለት ነው። ያው አልሐምዱሊላህ ለሷም አላህ ሱብሃነሁ ወተዓላ ያሳካላት። ለሁላችሁም ሞኒ ላልሆናችሁ አላህ ያግራላችሁ። ሰዓት ከባድ ነው። ያው ኢትዮጵያ ያየው ነው ማለት ነው የሚረዳ ማለት ነው። በጣም ከባድ ነው መድረቅ ሁሌ ላይ በመግባት ያው ቪዲዮ የሚመቸው ሰው ደግሞ ሞኒ ከሆነ በኋላ ላይቭ ላይ ሁሌ መግባት አይጠበቅበትም። እኔ በተለይ ያው ምግብ ምናምን እንትን ስለማልል ወደ ውጭ ወጣ ስለማልል ቪዲዮ ብዙም አላገኝም ማለት ነው። ሌላ ድራማዎቹ ምናምን ደግሞ ያው መስራት ስላልፈለኩ ነው ማለት ነው። ግን እንደዚህ አይነት ነገር የምትሰሩ ልጆች ያው አሪፍ ነው ብዬ አስባለሁ። ሞኒ ከሆናችሁ በኋላ በብዛት የሚቆጥርላችሁም ቪዲዮ ስለሆነ ጠንክሩ፣ በርቱ ነው የምላችሁ። ያው ተስፋ መቁረጥ አያስፈልግም። ዩቲዩብ ግን አዲስ ስትሆኑ ሰዓቱ አልሞላም ሲል በጣም ነው ተስፋ የሚያስቆርጣችሁ ማለት ነው። ስለዚህ አንድ ነገር ከተነሳነበት በኋላ ደግሞ መጠንከር አለብን ማለት ነው። አላህ ያጠነክራችሁ። እኔ በጣም ደስ ብሎኛል። ወላሂ ይቀበለኛል አላልኩም ነበር። የሆነ የፈራኋቸው ቪዲዮዎች ነበሩ። ያው አልሐምዱሊላህ አሳልፎኛል ማለት ነው። እሱንም አመሰግነዋለሁ ማለት ነው። እናንተም ከጎን የሆናችሁ ላይክ ሰብስክራይብ እያደረጋችሁ ሰዓት እያጫወታችሁልኝ ለነበራችሁ ሁላችሁንም ከልብ ነው የማመሰግነው። ጀዛኩሙላሁ ኸይር ብያለሁ። አላህ ሱብሃነሁ ወተዓላ የምንጠቀምበት ጥሩ ነገር የምንሰራበት ያደርገን እላችኋለሁ። ሞኒ ማሉናችሁ ደግሞ አብሽሩ ኢንሻአላህ ትሆናላችሁ ማለት ነው። ጠንክሩ። ያው የሰዓቱ ነገር ነው በጣም እንትን የሚለው ሰብስክራይብ እንደማንም አርግታችሁ ያው ይሞላል ማለት ነው። ሰዓት እስከምናጠራቅም ድረስ ሰዓቱ ነው በጣም እንትን የሚላችሁ ማለት ነው። ሰብስክራይብ ካልሞላ ግን ያው ያስጨንቃል ማለት ነው። እኔ ራሱ ሰብስክራይቡን ቶሎ እንትን አልኩኝ። ከዛ 1000 ከሞላ በኋላ በቃ ዝም ነው ያልኩኝ ማለት ነው። ስለዚህ አብሽሩልኝ እላችኋለሁ። ቪዲዮን ከወደዳችሁ ደስታዬን ካስደሰታችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ